ታቦቱ ግን ይወርዳል ወይ እንደው የሱን እኔ እንደውም የሱን አይደለም ታቦቱን ቢቢል አይደለም አራት ማዕዘን ጣውላ ነው እኮ አቤት አቤት السلام عليكم ورحمة الله وبركاته دنا የተከበራችሁት ወንድሞች በያላችሁበት የአላህ Subhanahu Wa Ta'ala እዝነትና ችሮታ በእናንተ ላይ ይሁን ይያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ከዛ በፊት ግን ዛሬ ይህንን ቪዲዮ ለማየት የገባችሁ ክርስቲያን ወገኖች ካላችሁ በቅድሚያ የምላችሁ ነገር መጽሐፍ ቅዱሳችሁ እንደሚለው ሁሉንም ፈትሹ መልካሙንም ያዙ እንዳለው ይህንን ቪዲዮ ገብታችሁ እስከ መጨረሻ በመከታተል ያለው ሁኔታ እውነት ነው ወይንስ ሐሰት የሚለውን ገምግማችሁ እውነት ከሆነ ልትከተሉት ይገባል ማለት ነው ሙስሊም እህትና ወንድሞች ደግሞ አላህ Subhanahu Wa Ta'ala ለኛ ምን ያክል ውለታ እንደዋለልን የምንመለከትበት እንዲሁም የምንረዳበት ቪዲዮ ይሆናል እስኪ ወሬ ያላበዛም ዛሬ ቀጥታ የነሱ ንግግር ብቻ ለማድረግ እሞክራለሁ ከዛ በፊት ግን ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ በቀጥታ ወደ ቪዲዮ እንለፍ ታቦቱ ግን ይወርዳል ወይ እንደው የሱን እኔ እንደውም የሱን አይደለም እዚህ ጋር ታቦት ወረደ ብለው ታጥሮ ያድራል እዛም ጋር ታቦት ወረደ ተብሎ ታጥሮ ያድራል ነው ይወርዳል ወይ ታቦቱ አለ ወይ ሰማይ ላይ በነገራችን ላይ ይሄ የሚወርድም ነገር የለ ቅድም እንዳልኩ ነው የሚወርድ ነገር የለም ማቴሪያል ቁስ ሰማይ ላይ የለም ሲጀመር ለተክለ ሃይማኖት ወረደላቸው ለእንትና ወረደ ይሄ ዝም ብሎ ፌክ ነው ተረት ነው ግን ሲስተሙ ምን መሰለ አሁን ሜቄስ ሲስተም ነው ለምሳሌ ልበለ ይሄ ቆስቋም ለምሳሌ እንደው ማንሳት ባያስፈልግም የሆነ ቦታ ለምሳሌ ቆስቋም ብናነሳ ቄሶቹ ቦታውን ፈለጉት ቄሶቹን ቦታውን ሲፈልጉት ምንድን ያደርጉት ታቦቱን ቢያለን አሉት ታቦቱን ቢያለን አሉ ታቦቱን ቢያለን ብለው ቦታውን ፈልገውታል ቆም ቢያለ ምን አማራጭ ለምን ድንኳን ይተከል ተባለ ድንኳን ተተከለ አማራጭ ነው መንግስት በቃ ይሰጣቸው ይሄ ቦታ ተባለ ታቦቱን ቢቢል አይደለም አራት ማዕዘን ጣውላ ነው እኮ ምንም ታቦቱ ምንም ቢሚልም አንድ ነገር እኛው ቀርጽ ነው አይደል እኔ ለምሳሌ ገዳም ተቀርጸው ነበር ታቦቱ እኔ ራሴ ነኝ የምቀርጸው ከግራር እንጨት ነው ወይ ከዋንዛ ነው ወይም ከወይሎ እንጨት አለ ከማይነቀዝ እንጨት እኛው እንትን ግን አሰርቱ ትእዛዛት ይጻፋሉ ውሸት ነው አይጻፍም ማየት ይቻላል እንዴ አኳ ማለት ብዙ ጊዜ እግዚአብሔር ይሄን ታቦት ላይ አሰርቱ ትእዛዛት አሉ እግዚአብሔር ቃል አለ ምን ሰግደው ለታቦቱ ለእንጨቱ ሳይሆን ላው ላይ ላለ ለአሰርቱ ትእዛዛት ነው የሚል ስብከት እነ ዘበነም ሆኑ እነ ምናምን ሲያወሩና ያለን ግን እንደው እርሶ ቀርጸው ካወቁ ታቦቱ ላይ አሰርቱ ትእዛዛት ይችላል አሰርቱ ትእዛዛት ሲጀመር ታቦት ኢትዮጵያ ውስጥ የለም በተቀሉ ማለት ነው እንግዲህ እንደሰማችሁት እህት ወንድሞች ታቦት እንጨት እንደሆነ ሲጠርበው እንደነበረ ተናግሯል ጠያቂውም አሰርቱ ትእዛዛት ወይንም አሰርቱ ህግጋቶች አሉበት ወይ በውስጡ ብሎ በሚጠይቀው ሰዓት ምንም ነገር የለውም ጣውላ ብቻ ነው ይያላል እና ክርስቲያኖች ይህንን ነው ታቦት አስገባን ታቦት አስወጣን ይያሉ ቀጤማ የጎዘጎዙ እንዲሁም ብዙ አይነት ተግባራቶች ለዚህ ለጣውላ ነበር ሲፈጽሙ የነበረው ማለት ነው እንቀጥል ጉደኛ የሆነ አምልኮ ጣዖት ውስጥ እኮ የገባው እኮ ይውል የአርሴማ ጣዖት አንግስ ማለት ምን ማለት ነው እንዴ ካነገስከው ከዛ በላይ አምላክ ምን አለ ከዛ በላይ እንዴ እኛ እኮ አርሴማን እናነግሳታለን አርሴማን እኮ እንዳው እኮ የጸጋ ስግደት እንሰግድላታለን እንዳው እኮ መባ እንሰጣለን ምናምን እንጂ እኮ ሌላ እኮ እና እኮ እግዚአብሔር ነው እኮ ምናመልከው አቤት አቤት እዚህ ጋር አርሴማን የጓዳ ጣዖት የጓዳ ጣዖት ይል ጓዳህን እግዚአብሔር ያየዋል እንግዲህ እንደሰማችሁት የሰውየው ንግግር ሌላውን በጓዳ አርሴማንም ገብርኤልንም ማንንም የሚመለኩ ስዕሎችን ተውና ብቸኛውን ተመላኪ አምልኩ ይያለ ነው ጓዳህን እግዚአብሔር ያየዋል ምን እንደምትሰራ በጓዳ ያለው ጉድህን ያያል እግዚአብሔር ስለዚህ እንዴት ነው በምን ሞራልህ ነው በእግዚአብሔር ፊት የምትቀርበው በምን ሞራልህ ነው እግዚአብሔርን አመልከዋለሁ ብለህ አፍህ ሞልተህ የምትናገረው በምንስ ሞራልህ ነው በእግዚአብሔር ፊት ቆመ የምትጸልየው እዚህ ጋር የጓዳ ጣዖታትን ሞልተህ በዙሪያ የጓዳ እንዴ ቤታችሁ ሲገባ እኮ ጉድ ነው እኮ የምትልጉበት አንድ ኦርቶዶክስ ቤት ስትገቡ ዙሪያው ስዕል ብቻ ነው እዚህ ጋር የአርሴማ ያለች እዚህ ጋር የገብረ መንፈስ ቅዱስ አለ እዚህ ጋር የተክልያ አለ እንዳው ባለፈው መጋቢ ትዝታ ሲነግረኝ በጣም ገረመኝ በጣም አንድ ነገር ነግሮኝ እዛ አሜሪካ ላይ አለ አንዷ ሴትዮ ትልቅ ናቸው ሴትዮዋና ሽማግሌ ናቸው እንደምን ብለው በስንት ድካም ነው እዛ ቤተክርስቲያን የሚሄዱትና ቤተክርስቲያኑ ላይ ስዕል አልነበረም ስዕል ያልነበረው የማርያምና
የማርያምና የነ ገብርኤል ሚካኤል እነዚህ ብቻ ነበረ ስዕሉና ከዛ በኋላ የነ ማርያምን ስዕል ተሳልመው ሴትየዋ ተንፏቀው ቅዳሴው ወደሚያስቀድሱበት ቦታ ጠጋ ብለው ነው የሚሄዱት ሌላ ጊዜ። አሁን አንዲች የተረገመች ሴት እንዳው ብሩን ምን ላይ ላርገው ብላ በስንት በመዓት ዶላር ከፍላ መዓት ስዕሎች አመጣች። በቃ ሰጧት። በቃ ደርድሪልን አሏት። በቃ ደረደረች። እዚህ ጋር አርሴማ አለ፣ እዚህ ጋር የተክልየ አለ፣ እዚህ ጋር የገብረ መንፈስ ቅዱስ አለ፣ እዚህ ጋር የክርስቶስ ሰምራ አለ፣ ስድስት ክንፍ ያላቸው አሉ። እና ከዛ በኋላ ሴትየዋ በሌላ ጊዜ ሲመጡ የስዕል መዓት አዩ። የስዕል መዓት ሲያዩ ምክንያቱም እያንዳንዱ ስዕልን መሳለም አለባቸው። ተመልከቱ፣ በጉልበት የደከሙ ናቸው። ስንቱን ተሳልመው ይችሉበታል። ከዛ በኋላ መጀመሪያ ማርያም ጋር ተሳልመው ከዛ ተንፏቀው ወደዚህ ቀና ሲሉ ደግሞ አርሴማ አለች። ውይ አለሽ እንዴ አርሴምዬ አለሽ እንዴ አንቺንማ ሳልሳለም ብለው እዛ ጋር ውድቅ ብለው እንደገና እዛ ጋር ተሻሽተው ከስዕሏ ጋር ተሰላልመው ከስዕሏ ጋር እንዳው እዚህ ጋር ሊፕስቲክም አላት አርሴማ። የሚገርመው ነገር እዚህ ጋር የህንዶች ምልክት አለ፣ እዚህ ጋር የሆነ እንደ እንትን ታቱም አላት። አሁን የአሁኗ አርሴማ በእውነት ነው የምላችሁ ታቱም አላት። ባለ ታቱ ናት የአሁኗ አርሴማ ማለት ነው። ባለ ታቱ አርሴማ መጣለች በቅርቡ። የእውነት ነው የምላችሁ በቅርቡ እንደሰማችሁት እንግዲህ የአሁኗ አርሴማም ታቱ አላት ይላል። ይሄ ንቅሳት ምናምን የሚመስለው ነገር ማለት ነው። የሚገርመው እኔ ብዙ ጊዜ ክርስቲያኖች ጋር ለመወያየት ሞክሬያለሁና አብዛኞቹ ምንም ማያውቁት ያው ስዕሎቹ ራሳቸው እንደሆኑ ነው የሚናገሩት። ማርያም ነች፣ እቺኛዋ አርሴማ ነች እያሉ ማለት። ጠለቅ ያለ ዕውቀት ያላቸው ሰዎችን በመጠይቃቸው ሰዓት አይ የዛኔ እኮ ማን አይቷቸው ማን ይስላቸዋል ብለው ነው የመለሱልኝና ይህ ነገር አስቡበት ክርስቲያኖች። እውነቴን ነው የምላችሁ። ጣዖት ስለሆነ አጋንንት ስለሆነ ማርያም ስላልሆነች ኢየሱስም ስላልሆነ በደንብ ነው ምንዘባብትበት፣ ምናላግጥበት፣ ምናሾፍበት፣ እያላገጥንበት ነው ምናወራው። ምክንያቱም አጋንንት ስለሆነ እሱ ኦርቶዶክስ ላይ እንደሚያላግጠው ኦርቶዶክስ ጋር እንደሚሸቅጠው እኛ ደግሞ እንተብትበታለን። እየተበትንበት ነው ምናጋልጠው። አቤት ይቀስፈኝ ይሆን አቤት ይቆርጠኝ አንልም። አጋንንት ነዋ። እንዴት ነው የሚቆርጠን? እኛ እኮ ስለዚህች ጣዖት እኮ ብዙ ጊዜ ተናገርን፣ ብዙ ጊዜ አወራን። አለ እስካሁን ድረስ በህይወት ያለችኝ አንድ አክራሪ ኦርቶዶክስ የማርያምን ስዕል በማርያም ስዕል ፍቅር የተወጋች የታሰረች አለ እንዴ እስካሁን ድረስ እውነት ማርያም አልገደለችህም አለች። ማርያም ልትገድለኝም አትችልም አለው ገና እኖራለሁ። ማርያም ልትገድለኝም አትችልም፣ ስልጣን የላትም። ያቺ ማርያም ምትያት አንቺ እኔ ረግጬ ይዣታለሁ። ከእግሬ ስር ናት። ወደ እኔ እንዴት አርጋ ትመጣለህ? በምን ስልጣንዋ? እውነቴን ነው የምላችሁ። ይህንን ሐሰት አጋልጡት። ጴንጤዎች፣ ክርስቲያኖች አጋልጡት ይህንን ሐሰት። የማርያምን ስዕል በየቦታው ስታዩ ይቺ ማርያም አይደለችም እባካችሁ በሏቸው። ይቺ ጣዖት ናት በሏቸው። ጣዖት ናት። አንድ ሰው እንደዚህ ብሎኛል። አቤት የሰውዬ አልተዳፈርክም አንተ ጣዖት ልትላት ድንግል ማርያም ሲጀመር እዚህ ስዕል ላይ የለችም። የዛሬ 2000 ዓመት የነበረችው ማርያም እዚህ ስዕል ላይ የለችም። ብዙ ጊዜ ነግሬያችኋለሁ። ሌላ ሸቃጭ ናት ይቺ አታላይ፣ ይቺ ጣዖት ናት። እዚህ ጋር ያለችው ኦርቶዶክሶች የሚያመልኳት የኤልዛቤል መንፈስ፣ የአስታሮት መንፈስ። በእውነት ነው የምላችሁ እኔ መንበር ጋር ተደርጋ አሃዱ አብ ቅዱስ ብዬ እየቀደስኩ በቃ ብዙ ጊዜ ተሳልሜያታለሁ። አሁን ግን ይቆጨኛል በእውነት። እኔ ጋር የነበረው ስዕል ትንንሽም ነበረ ትልልቅም ነበረ። አውጥቼ አቃጥዬ አመድ አርጌ ቆሻሻ ጋር ጥያለሁ። አመድ አርጉ። አሁን ይሄን ስዕል ያላችሁ በሙሉ ተበቀሉት። መንፈስ ነው፣ ማርያም አይደለችም። ታቅፎ ያለው ልጅ ኢየሱስ አይደለም። እዛ ከግራና ከቀኝ ያሉት መላእክት የሚመስሉት መላእክት አይደሉም። መላእክት አይሳሉም። የታይቷቸው ነው የሚስሏቸው። የታይቷቸው መላእክት አይሳሉም፣ አይጣዩም። አፍንጫ አይኑ ምን እንደሚመስል አፍንጫው ምን እንደሚመስል ጆሮው ምን እንደሚመስል ቁመናቸው ማን ያያቸዋል? መላእክቶችን። በጣም እኮ ነው ድፍረት። ሚካኤል ገብርኤል እያሉ ሲስሉ ሁሉ ይገርሙኛል። ሚካኤል ጠይም አድርገው ገብርኤል ደግሞ ቀይ ነገር አድርገው እንደዛ ጸጉሩ እንደዚህ ሆነው የወረደ ወይ ጉድ! መላእክቶች ጸጉር አላቸው ደግሞ በእውነት ለስር ተርስ ከተብሎ ሁሉ በመልካቸው ይመለካሉ። ለርዕስ ለጸጉርህ
ለጥርስ ሁሉ ተብለው መላእክት ጥርስ አላቸው። እንግዲህ እንደሰማችሁት ሰውየው እነዚህ ምስሎች የሚለጠፉት ግድግዳ ላይ ማርያምም ሆነ ሌሎቹ ገብርኤል የሚባሉት ትክክል እንዳልሆኑ እየተናገረ ነው። ስለሆነ ክርስቲያኖች ነቃ በሉ። ለዛሬ እዚህ በቃናል። ወንድማችሁ አቡ አቲካ ነበርኩ። በሌላ ቪዲዮ ተመልሰን እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።